ድሮ ገነት አሰፋ፣ አሁን ደግሞ ፊርዶስ አሰፋ። የበፊት ጸጋ ተስፋዬ፣ የአሁን ማርያ ተስፋዬ። የበፊቷ መቅደስ ጌጤ፣ የአሁኗ ሶፊያ ጌጤ እባላለሁ። ቃል ኪዳን እባላለሁ። አብዛኛውን ጊዜ ያው አሁንም ቃል ኪዳን ነው የምጠራው፣ በቃል ኪዳን ነው የምጠራው። ያው ኢማን የሚለኝ ሰው ብዙ ሰው አለ። የበፊት ሰብለ፣ የአሁን ሪሃም። እስልምና ያው አንደኛ ያው ከማነጻጸር ደረጃ ነው። ሁለተኛ ደግሞ የኡስታዞችን ምናምን ማህበራዊ ሚዲያ ላይ የማየውን ነገር ነው። ኡስታዞችን ምናምን በተለይ ኡስታዝ ካሊድ አላህ ሀያቱን ያቆይልኝና በጣም አድናቂው በቃ አዳማጩ ነኝና በጣም አዳምጣለሁኝ። አልሐምዱሊላህ። እስልምና በጣም ደስ የሚል ዲን ነው፣ ቆንጆ ዲን ነው። የመጣሁት በአካባቢ ባሉት ሙስሊሞች ነው የተሳብኩት ማለት ነው። ወደ ኢስላም የመጣሁት ያው በምሰማው በማየው ነገር ነው። ሲቀጥል ደግሞ መጽሐፍ ቅዱስን በደንብ አምርቤ ነው ይበልጥ የመጣሁት። የሰማሁትን ነገር ወደ መጽሐፍ ቅዱስ ቀየርኩትና በደንብ አነበብኩት። ያው መጽሐፍ ቅዱስ ላይ ነው ማለት ይቻላል ሰለምኩት። ወደ ኢስላም የመጣሁት ኦልሬዲ በባለቤቱ ይሄ ምክንያት ነው። በባሌ ምክንያት ነው፣ ግን ያው እሱ መሰረቱ ነው እንጂ በራሴ ፍላጎት ነው። አልተጫነኝም። ብዙ አመታችን ነው። ያው ከሰለምኩኝ ወደ 7 ወር እንደዛ ሆኖኛል።